እንደምን ለዚህ ሰዓት ደረሳችሁ። እግዚአብሔር የተመሰገነ ይሁን። እናቱ ቅድስት ድንግል ማርያም እሷም የከበረችና የተመሰገነች ትሁን። እኔ እንኳን እዚች መድረክ ላይ ቆሜ መመስከር የማይገባኝ ሴት ሲሆን እግዚአብሔር ግን በቸርነቱና በምሕረቱ ለዛሬው ዕለት አድርሶኝ የተደረገልኝን እንድመሰክር አድርጎኛልና አመስግኑልኝ። እኔ ያው ኃጢአተኛ ሆኜ ሳለሁ በደለኛ ሆኜ ሳለሁ ነገር ግን ሁሌ አምላክ እግዚአብሔር እመብርሃን ቅድስተ ቅዱሳን ንጹሐን የአምላኬ እናት ሁሌም በመከራዬ ጊዜ አብራኝ ናትና ብዙ ታምራቶች ተደርገውልኛል ከዚህ በፊትም። ነገር ግን አሁን የምናገረው እዚህ ቅድስት ልደታ ቤተክርስቲያን የተደረገልኝን ለመመስከር እንግዲህ እግዚአብሔር ያበርታኝ። ምንድነው የተደረገልኝ ተአምር? ገና ከቤት ሳልነሳ ነው ነገሩ ምልክቶችን ሲያሳይ የነበረው። እዚችም ደጅ እንድመጣ ያደረጉኝ እህተ ሚካኤልና መላከ ሰላም ቀሲስ ክፍሉ ጎሳ ናቸውና በእነሱ ምክንያት ነው ወደዚህ እንድመጣ የተደረጉት። ያው ብዙዎቻችሁ ልታውቁ ትችላላችሁ ለእህተ ሚካኤል የተደረገውን ተአምር። ስለዚህ ለእኔ የተደረገው ተአምር ለአንቺ የሚደረግልሻልና ብላ አስጨንቃኝ ወደዚህ እንድመጣ አደረገችኝ ማለት ነው። ገና ከቤት ልነሳ ስል ነበረ ጭንቅ ይለኝ የነበረው ማለት ነው። ምክንያቱም ሱባኤ ለመግባት አዲስ አልነበርኩኝም። የዛለት ግን ወደዚህ ልመጣ ስል በጣም ልቤ ይመታል፣ ፍርሃት ይለኛል፣ ጨንቀኝ ነበረ። ከዛን መንገድ በባጃጅ እየመጣን እያለን ከቀሲስ ጋር ሰዎች ያለቅሳሉ። የሚያለቅሱ ሰዎችን ድምፅ እሰማለሁ። አዲስ መርዶ ሰምተው የሚያለቅሱ ሰዎችን እሰማለሁ። በባጃጅ ውስጥ ሆኜ እየተንጠራረው የት ነው ለቅሶ ቤቱ እያልኩኝ ይፈልጋለሁ፣ ግን ምንም የለም። ሲያለቅሱ የነበሩት ለካ እኔን ሲያስጨንቁኝ የኖሩት ናቸው አያለው። በዚህም በዚያም አያለው። ግን ለቀሲስም እንዳልናገር ቆይ እስቲ ላጣራ እያልኩኝ እየሄድን ከዛ መጨረሻ ላይ ያድምፅ ጠፋ። ግን ምንም የለም። እግዚአብሔር ይገስጽህ። እንግዲህ ለቅሶ የመጨረሻ ሊሆን ይችላል ብዬ ያው ወደዚህ መጣሁኝ። ከዛን ገባሁኝ ሱባኤ ገብቼ በማግስቱ እመቤታችን ያው ተአምሯን መግለጽ ጀመረች ማለት ነው። የመጀመሪያው የሰማሁት ቃል ምንድነው? የአርሴማን ገድል አንብቤ 9 ሰዓት አካባቢ ነው ቀን ላይ ጋደም አልኩኝ። ገና እንቅልፍም ብዙም አልወሰደኝም፣ እንደ ሰመመን ውስጥ እንዳለሁኝ የሰማሁት ቃል ምንድነው? መዝሙር 110ን አንብቤ የሚል ቃል ነው የመጀመሪያው የሰማሁት ማለት ነው። ወዲያውኑ ምንድነው ያደረኩኝ? ምክንያቱም በጣም እንቅልፍ ስላልወሰደኝ ሰመመን ውስጥ ነበርኩኝና ተነስቼ መጽሐፍ ቅዱስ አጠገቤ ነበርና መዝሙር 110 ነው ያነበብኩኝ። ከዛም እያነበብኩኝ ያገኘሁት ቃል ምንድነው? የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው የሚል ቃል አገኘሁኝ ማለት ነው። አምላኬ ሆይ እንግዲህ አንተን በመፍራት እዚች በዓት ውስጥ ሆኜ መልስ ለችግር መልስ እንዳገኝ አድርገኝ ብዬ ተነሳውና ጸሎት አድርጌ ያው እንደዛው ቆየሁኝ። ጸሎት እያደረኩ እየሰገድኩ እያልኩ ቆየሁኝ። ከዛም የመጨረሻው የምፈልገው ለችግሬ ለጭንቀቴ መልስ እንዲሰጠኝ ነበርና ምክንያቱም እኔ የ8 ዓመት ጭንቀት ነበረብኝ፣ ችግር ነበረብኝ፣ ህመም ነበረብኝ ማለት ነው። የጠላት ችግር መንፈስ ያስጨንቀኝ ነበርና በተለያየ ጊዜ የተለያዩ ጸበሎችን እጠመቃለሁ፣ ሱባኤ የሚይዛለሁ። ግን ያው በተደጋጋሚ እየተመለሰ ያስጨንቀኝ ነበርና ለሱ ለመልስ ለማግኘት ነው ማለት ነው እዚህ ቤት የመጣሁኝ። በሶስተኛው ቀን ሌሊት ማታ ለ3 ሰዓት ተኛሁኝና ልክ 3 ሰዓት የጸሎት ሰዓቱ ሲደርስ እንደ መንቃት ነገር አልኩኝ። በደንብም አልነቃሁኝም። ከዛ ምን አይነት ድምፅ ነው የሰማሁኝ? 2 ሰዎች ይነጋገራሉ። ሴትና ወንድ ናቸው። ሁለቱም በአንዳንድ እጃቸው አንድ ላይ የሆነ ነገር ይዘዋል በእጃቸው። ከዛ ምንድነው የሚሉት?
ይሄ እኮ የሚሸኘው ዮሐንስ ነው ትላለች ሴቷ። ከዛን እኔ ምን እላለሁ? ይሄን ድምፅ ስሰማ ምኑ እላለሁ? ዛሩ ነዋ ትለኛለች መልሳ ማለት ነው ያቺ ሴት። ከዛን እመብርሃን ይሄ ነገር እንዴት ይሆናል? ይሄ የጠላት ድምፅስ ቢሆን ብዬ ከዛን በደንብ ነቃውና በጣም ተረበሽኩኝ። እመቤቴ ነኝ የአንቺ ድምፅ መሆኑን በምንድን ነው የማውቀው? ዳግም ግለጭልኝ። ምክንያቱም ጠላት እኔ ትክክለኛ ያንቺን መልስ እንዳላገኝ ሆኖስ ቢሆን፣ ምክንያቱም የገባሁት ለ7 ቀን ነው፣ ይሄን ድምፅ የሰማሁት በ3ኛው ቀን ነው ብዬ በቃ በጣም ተጨነቅኩኝና ተነስቼ ጸሎት አደረኩኝ። የ3 ሰዓቱን ጸሎት ልተኛ ብል እምቢ አለኝ እንቅልፍ። እስከ 6 ሰዓት እንደዛችሁ በቃ ተኝቼ ስገላበት ምን ስል 6 ሰዓት ሆነ። 6 ሰዓት ላይ ያው የ6 ሰዓቱን ጸሎት አደረኩኝ። ከዛም እንቅልፍ እምቢ አለኝ። እመብርሃን አንቺ ተገለጭልኝ፣ በቃ ይሄንን ቃል ይሄን ድምፅ እንዴት አድርጌ ልመን ብዬ አሁንም እለምናለሁ በቃ ቁጭ ብዬ ማለት ነው። እዛ እንደዛ እያልኩኝ በመሀል እንቅልፍ ወሰደኝ። 9 ሰዓት ላይ እንደገና ስነሳ አሁንም ያ ድምፅ በቃ ውጪ፣ ተዘጋጂ፣ ተነሺ፣ በቃ ውጪ፣ በቃሻል። ከዛ ይለኛል፣ በቃ በጣም ያስጨንቀኛል። እመብርሃን ያንቺ ድምፅስ ባይሆን ሊያሰናክለኝስ ቢሆን እያልኩኝ አሁንም እታገላለሁ። እንደዚሁ እየታገልኩኝ 11 ሰዓት ሆነ። ተነስቼ ወጣሁኝ 11 ሰዓት ሽንት ቤት ሄጄም ስመለስ በቃ ውጪ የሚል ድምፅ ነው በቃ ከጆሮዬ ላይ የሚያቃጭልብኝ ማለት ነው። መብርሃን እንግዲህ ይሄ ነገር የአንቺ ድምፅ ቢሆን ነው፣ ምክንያቱም ጠላት ወደ ጸበል ሂጂ አይልም። ስለዚህ አንቺ እንደፈቀድሽ ይሁን እወጣለሁ አልኩኝ። እንደውም ከረፈደ በኋላ 12 ሰዓት ላይ ወጣሁኝና ተጣጥቤ ጸበል ተጠምቄ ያው ለአባቶች ነገርኳቸው። ከዛን የዛን ዕለት መጥምቀ መለኮት ቅዱስ ዮሐንስ ተወሰድኩኝ። እዛ ጸበል ጀመርኩ። ጸበል 2 ቀን እንደተጸበልኩኝ ያው ታውቃላችሁ፣ ፈተና ሲኖር በቀላሉን መንገድ ሁሉ አልጋ ባልጋ አይሆንም። የሴቶች ልማድ በመካከል እንትን ሲለኝ ጌታችን ዕለት ማለት ነው በ21 እስከ መጨረሻው ድረስ ተገዝቶ ብሎ ያው ጠላት የሚረብሽኝ ሰላሜን የሚነሳኝ በረከትን የሚነሳኝ ጠላት ለቆኛልና እልል ብላችሁ ፈጣሪን አመስግኑልኝ። አንዴ ድገሙ። ለ3ኛ ጊዜ በጣም ነው የማመሰግነው። አምላኬን በጣም አመሰግናለሁ። እመብርሃንን በጣም አመሰግናታለሁ። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት ሁላቸውንም በየስማቸው አመሰግናቸዋለሁ። እልል ብላችሁ አመስግኑልኝ።